የዛን ሰው ብርሃናዊነት በማየት ብቻ ለምን ብርሃኑ አይጠፋም? የራሴ ነው። እሺ ዛሬ እስኪ ስለዚህ መጽሐፍ እናወራ። ትዝታሽን ለእኔ ትዝታዬን ለአንቺ ይሰኛል። 2012 ዓመተ ምህረት ላይ ራሴ ሱባለው አብሬ የተጻፈ ቆንጆ ኪናዊ መጽሐፍ ነው እና በዚህ መጽሐፍ ስር ብዙ የሚነሱ ሀሳቦች አሉ። ሙሉ ሪቪው አይደለም እሰራላችሁ፣ ግን በዛ ውስጥ ስለ ለውጥ ያነሳውን ሀሳብ እኔም ከማይበት አተያይ አንጻር ላንሳላችሁ ብዬ ነው። ከዛ በፊት ግን መጽሐፉ ላይ መጽሐፉን አጻጻፍና አንዳንድ የሚያነሳቸውን ሀሳቦች ልነካካላችሁ እና አጻጻፍ ቴክኒኩን ስትመለከቱ ህፃናዊነት የሚባለውን ወይም ደግሞ ኢንተርቴክስቹዋሊቲ የምንለውን የአጻጻፍ ስልት ነው የተከተለው። ልክ ለመጀመሪያ ጊዜ ካልተሳሳትኩ አዳም ረታ ነው እኛ ሀገር ውስጥ ይህንን የአጻጻፍ ስልት ያስተዋወቀ ማለት ነው እና በፊት የነበሩ ስራዎችን እያጣቀሰ ለምሳሌ የጸጋዬ ገብረመድህን የማሙድ አህመድ ግጥሞችን፣ ባንኮክ ስራዎችን እያነሳ ከነዛ ጋር ተጓዳኝ በሆኑ መልኩ ሀሳቦችን እያነሳ ለናል ማለት ነው። ከዛ ባለፈ ደግሞ ትይዩ የሚሻኘው የአጻጻፍ ስልትም እዚህ መጽሐፍ ላይ ተነስቷል። ብዙ ጊዜ ድርሰቶች ላይ የምናየው አንድን ታሪክ ካየን በኋላ ወይ በደራሲው መነጽር ወይ ደግሞ በአንደኛ ወገን ከሆነ በሁለተኛ ወገን ሆኖ ደግሞ በገጸ ባህሪው መነጽር ገጸ ባህሪው የሚያልፍበትን ሁኔታ ልናየው እንችላለን። ነገር ግን ከዛ ባለፈ ገጸ ባህሪው የሚኖረው ኑሮ ደግሞ በሌላ ሰው መነጽር፣ ለምሳሌ ስለ ባልና ስለ ሚስት እየተወራ ከሆነ አንድ ሁኔታ ላይ ካሉ ባልየው የሚያይበትን መነጽር እና ሚስትየው የምታይበትን መነጽር በትይዩ ያስቀምጥላቸዋል ማለት ነው እና በስሩ ደግሞ ዋና ዋና የሚነሱ ሀሳቦች አሉ። ትዝታሽን ለእኔ ትዝታዬን ለአንቺ ስታነቡ የመጀመሪያው ትዝታ ነው። እንግዲህ ትዝታ ከለውጥ በኋላ ነው የሚመጣው። በኋላ በደንብ ስለ ለውጥ እናወራለን እና ትዝታ የታሪክ ቅርቢት ተደርጎ ይወሰናል። ያንን በደንብ ያብራራዋል እሱ ባሉ ብዙ ሀሳቦችን ያነሳ። ትዝታ ደግሞ በባህሪው እንደ ሰው አተያይ ጣፋጭ ሊሆን ይችላል ወይም ደግሞ መራራ ሊሆን ይችላል። በደንብ እሱን ሀሳብም ይተነትነዋል። ከዛ ባለፈ ደግሞ ስለ ሀልዮ ስለምንለው ወይም ደግሞ ስለ ኤግዚስተንስ በደንብ ያነሳልና ስለ ምንምነትም ጭምር ለምሳሌ የሚኖረን ጉዞ በኑሯችን የሚኖረን ጉዞ አለ። በዛ ውስጥ ደግሞ ግብ አልባ ስለሆነው ጉዟችን ህልውናችን ከሞታችን ምንድን ነው የሚለየው? የምር የሚለየው ነገር አለ ወይ የሚለውን ነገር ያነሳል። በዛ ሂደት ውስጥ ደግሞ ለምንኖራቸው ነገሮች የምንሰጣቸው ትርጉሞች አሉ አይደለ? ያን ትርጉም የትርጉም ፈጣሪነቱ ተሰጥቶናል ወይ የሚልን ሀሳብ ያነሳል። ከዛ ባለፈ ደግሞ ሰው ልጅ ቋሚ ማንነት አለ ወይ የሚለውም ሀሳብ በዚህ ስር የሚነሳ ነው የሚሆነው እና ስለ ሞት ደግሞ ያነሳል። ስለ ሞት ሚስጥራዊነት፣ ከሞት በኋላ ደግሞ በተለያዩ ሃይማኖቶች በተለያዩ ሰዎች ስለሚነሱ ሀሳቦች እና ስለሚነሱ አስተምሮን እውነት ናቸው ወይ እነዛ ነገሮች ልንጠይቃቸው አይገባም የሚልን ሀሳብ ያነሳልናል ማለት ነው እና በዚህ ስር ደግሞ ስለ ነጻ ፈቃድና ወሳኛዊነት ወይም ዲተርሚኒዝም ስለምንለው ሀሳብ ያነሳልና በመጀመሪያ የሳርተርን ሀሳብ ያነሳል። ፍጹማዊ ነጻነት የምንለው ማለት ነው። ሙሉ በሙሉ ፍጹም የሆነ ነጻነት ተሰጥቶናል የሚል ሀሳብ ሳርተር ያነሳልና ያንን ሀሳብ ከራሱ ደራሲው ደግሞ ወይም ደግሞ ስባለው ከሚያምንበት ከወሳኛዊነት ወይም ደግሞ ነገሮችን የምንወስነው ነገሮችን የምንመራው የህይወታችንን አቅጣጫ የምንለየው እኛው ነን የሚልን ሀሳብ በራሱ ራሱ ያነሳና ሁለቱንም ለመሞገት እኛ ደግሞ እዛ ውስጥ ገብተን የግል እይታችንን እንድናስቀምጥ ወይም ደግሞ ራሳችንን እንድንጠይቅ ያደርገናል ማለት ነው። ስለዚህ ዛሬ ላነሳላችሁ ወደ ፈለግኩት ሀሳብ እንምጣ። ስለ ለውጥ መጽሐፉ እንደገና በስፋት ያነሳልና በዚህ ዓለም ላይ ጸንቶ የሚኖር ነገር እንደሌለ በደንብ ይነሳበታል። ፍቅር፣ ጓደኝነት፣ ውበት በጊዜያት ውስጥ ጸንተው እንደማይቆሙና እንደሚቀየሩ የሚለወጡ ነገሮች እንደሆኑ ያነሳልና በእነዚህ ግንኙነቶች ውስጥ የሚካሄዱ ወይም ከሰዎች ጋር ባለን ግንኙነት ውስጥ የሚመጡ ለውጦች አሉ አይደለ? አዎንታዊ የሆነ ጎንን ይዘው የሚመጡ ከሆነ ምንም ማለት አይደለም ብቻ ሳይሆን በጣም መልካም ነው፣ አሪፍ ነው፣ ደስ ይላል። ግን አሉታዊ የሆኑ ለውጦች ሲፈጠሩ እንጎዳለን፣ ልባችን ይሰበራል፣ እናዝናለን። ይሄ ለምንድን ነው የሚሆነው? ለምንድን ነው የሚሆንበት ምክንያት? መሆን ያለበትስ ምንድን ነው የሚለው ሀሳብ ለውጥ ውስጥ በደንብ ይንጸባረቃልና ለምሳሌ ስለ ጓደኝነት ስናነሳ አንዲት ገጸ ባህሪ አለች። በልጅነቷ ጓደኞች ነበሯት። በዛ የሚሉ ጓደኞች ነበሯት። በእነሱ መካከል ነበር ያደገችው። አብራ ስትጫወት ምን ስትል ነው ያደገችው። ከሆነ ጊዜ በኋላ እድሜያቸው ከፍ ሲል ግን
የሆነ ቀን ላይ እንደተነሱባት ታወራለች እና እንደተደፈረች ታነሳለች። ይሄ ለምን ሊሆን ቻለ? አብረው አላደጉም፣ አብረው ውሃ አልጠጡም፣ አብረው ወንዝ ወርደው ውሃ አልቀዱም። በኋላ ላይ ይህ ለውጥ ለምን ሊመጣ ቻለ? በዚህ ልክ ሰው እንዴት ሊካካት ቻለ? ይህ እንዴት ሊደርስባት ቻለ የሚለውን ሀሳብ በእሷ ጫማ ውስጥ ሆኖ ያነሳልናል። ከሰዎች ጋር እኛም በሚኖረን ግንኙነት ውስጥ ከሰዎች ጋር እየተዋወቅን ስንሄድ የበለጠ ስንቀራረብ ቀረቤታ የሚባለው ነገር ሲመጣ፣ የውስጥ ለውስጥ ትውውቅ ሲመጣ ቀድሞ እንደነበረ እንቀጥላለን ወይ? ቀድሞ እንደነበረን ግንኙነት ትሪት እንደራረጋለን ወይ? ወይስ አንዳችን በአንዳችን ላይ እንነሳለን? ምናልባት ደግሞ እንካካዳለን ወይስ እንራራቃለን የሚለውን ቆም ብለን እንድናይ ያስችለናል። ይህ ለምን የሚፈጠር ይመስላችኋል የሚለውን ሀሳብ ይተውላችኋል ማለት ነው። ስለ ፍቅርና ስለ ውበት ሲያነሳ ደግሞ ዘና ሰ የተሰኙ ገጸ ባህሪያት አሉ። ባልና ሚስት ናቸውና ዘ የሚሰጣት ፍቅር እየቀነሰ እንዳለ፣ ቀድሞ እንደነበረው ቀድሞ የምታውቀው ዘ እየሆነላት እንዳልሆነ፣ ነገሮች እየተለወጡ እንዳለ፣ ኢቨን ሁለቱም ወደ ማብቂያቸው እየደረሱ እንዳለ እንደዛ እንደሚሰማት ታነሳለች። ቀድሞ እንደነበረው ቀድሞ እንደሚያደርገው አሁን ስላለችበት ሁኔታ ስለምታልፍበት ሁኔታ አይጠይቃትም። የሰለቻት ይመስላታል። ከዛ ቅድም ያልኳችሁ ደግሞ መጽሐፉ ላይ ትይዩዊ የሆነ የአጻጻፍ ስልት ስለሚነሳበት በትይዩ ደግሞ የዘናታያ ያነሳልናል። ከሰ አንጻር ነገሮችን ስታዩ ሰ በጣም እየተጎዳች እንዳለ ታስተውላላችሁ። ዘጋ ስትመጡ ግን ምንድነው የሚያነሳላችሁ? ዘ ይወዳት ነበረ፣ ያፈቅራት ነበረ። ቀድሞ ዲስታንስ በነበረበት ጊዜ፣ ባልተጋቡበት ጊዜ፣ ተራርቀው በነበሩበት ጊዜ፣ ሁሌ በማይገናኙበት ጊዜ ድምጿን ላይ ይናፍቅ እንደነበረ ያነሳል። ነገር ግን ተጋብተው አብሮ መኖር ሲጀምሩ ዘወትር ሲያገኛት ሁሌ ከእሱ ጋር ስትሆን እየሰለቻት እንደመጣ ያነሳል። ይህ ለምን ሊሆን ቻለ? የሰው ልጅ በተቀራረበ ቁጥር ልብ ለልብ እየተግባባ በመጣ ቁጥር ለምን ነው የሚሰላቸው? ይህ ከምን የተነሳ የሚመጣ ነው የሚለን ጥያቄ ያነሳልና ፍቅር እንደዚህ ነው ወይ? ፍቅር እንዲህ ነው ወይ? ፍቅር ከስሜት አያልፍም ወይ? ፍቅር እኛ ውስጥ አእምሯችን ውስጥ ከሚፈጠረው ኬሚስትሪ አያልፍም ወይ? ከስሜቱ አይዘልም ወይ? ፍቅር ኮሚትመንት አይደለም ወይ? ፍቅር አብሮ ለመኖር መወሰን፣ ያንን ሰው መምረጥ አይደለም ወይ ብላችሁ እንድትጠይቁ ያነሳላችኋል። እኔ እንደዛ አስባለሁ። ምክንያቱም ካልሆነ ስሜቱ አይቀጥልም፣ ስሜቱ አያስቀጥልም። ያንን ሰው መምረጥ፣ ከዛ ሰው ጋር አብሮ መኖር፣ ከዛ ሰው ጋር አብሮ ለመኖር መወሰን እንጂ ስሜቱ ላይ የተመሰረተ ግንኙነት ከሆነ መሰላቸት ይመጣል። እዚህ መጽሐፍ ላይ እንደሚነሳው ወይም ዘጋ የተፈጠረው ነገር አለመፈጠሩ አይቀርም። አሁን ላይ በሰዎች ታሪክ፣ በሰዎች ግንኙነቶች፣ በሰዎች ትዳር ውስጥ ይህ እየተፈጠረ ያለ ይመስልኛል እና ከዛ ባለፈ ደግሞ የዘና የሰን መሰላቸት አይተን የሰ እናት አለች። የሰ እናት ከዘና ከሰ ልጅ ከዲጋ ሲያወሩ ታነሳለች። እንደ የእሳት ራት የአንድን ሰው ብርሃናዊነት ከመውደድ የተነሳ ጥግ ድረስ ከማፍቀር የተነሳ ከአንድ ሰው ጋር ለመጣበቅ የምንሞክር ከሆነ የእሳት ራት ለብርሃን ያላት ፍቅር አለ አይደለ? ብርሃንን በጣም ከመውደዷ የተነሳ ራሷን እስክታጣ ድረስ በብርሃን ዛቢያ ትዞራለች። ራሷንም አታ ህይወቷ ያልፋል አይደለ? ልክ እንደዛው ነው የሚፈጠረው በሚል እንግዲህ በደራሲው አተያይ ግላዊነት በሚገባ ይንጸባረቃል ማለት ነው። ወይም ደግሞ ግለኝነት እና የግል ፍቅር በደንብ ይንጸባረቃል። መስዋዕትነት ውድቅ ተደርጎ ወይም ደግሞ በሰው ልጆች ታሪክ ውስጥ ትዕዛዝ ያለው ተግባር ተደርጎ ግላዊነት ግን ሲደነቅ፣ ሲበረታታ፣ ሲወደስ ታይቷላችሁ እዚህ መጽሐፍ ላይ ማለት ነው። እና ይሄ ምንን እንዳስብ ያደርገኛል? ፍቅርን አለመረዳት፣ የፍቅርን ምንነት አለመረዳት በሰው ልጆች ታሪክ ውስጥ በሰው ልጆች ግንኙነት ውስጥ ይሄንን የሚፈጥር ይመስለኛል። ፍቅር አንድን ሰው ከመውደድ ባለፈ ከስሜቱ ባለፈ አስተሳሰቡን፣ አታየቱን ወዶ ከዛ ሰው ጋር ለመኖር መወሰን ነው። ከዛ ሰው ጋር ከልማዱ ጋር ከባህሪው ጋር ለመጣበቅ መወሰን ነው። አንድን ሰው መምረጥ ነው። ብዙ ነገሮች ይፈጠራሉ። በዛ ሂደት ውስጥ ግን በእያንዳንዱ ነው ከሚያስደስተው እስከሚያሳዝነው ድረስ ነገሮች ድረስ ከዛ ሰው ጋር ለመኖር መወሰን፣ ያንን ሰው ከነማንነቱ መምረጥ ነው። በጊዜያት ውስጥ ደግሞ የሚመጣ ትውውቅ አለ። በዛ ውስጥ ለዛ ሰው ኮሚትድ መሆን ነው። እንደዚህ የማናየው ከሆነ ግን የማንሰላችበት ምክንያት አይኖርም ብዬ አስባለሁ። ምክንያቱም ቀድሞ እንዳላወቅ ነው አንድን ሰው በአዲስ መልክ ልናውቀው እንችላለን። ከዛ ባለፈ ደግሞ የዕለት ተዕለት ትውውቅ ከስሜት አንጻር የምናየው ከሆነ ምንም ጥያቄ የለውም፣ መሰላቸትን ያመጣል። ከዛ ባለፈ ደግሞ ለራሳችን
መውደድ ሊኖረን ይገባል። ለራሳችን ፍቅር ሊኖረን ይገባል። ማለት ራሳችንን በሚገባ ልንወድ ይገባል። ግን ክሮተራስ እስኪባል ድረስ ደግሞ መሄድ ያለበት አይመስለኝም በግል። ምክንያቱም ራሳችንን መውደድ ይኖርብናል። ለራሳችን ክብርና ቦታ ሊኖረን ይገባል። ልክ እንደ ሳትራትም መሆን የለብንም፣ ወይም ደግሞ እንደዛ መኖር የለብንም። የምንወደውን ሰው ብርሃናዊነት በማየት ለዛ ሰው እስከ መሰዋት መሄድ ራስን ሊያሳጣን ይችላል። ከትዳር በኋላ ግን አይመስለኝም። የገባ ነው ወደን ነው ፈቅደን ነው። ከትዳር በኋላ ብርሃናዊነቱ ሊቀንስብን ይችላል፣ ላይታየን ይችላል። ነገር ግን አብረን ለመኖር ከወሰንን ከገባን ላይቀር እንደዛ መሆን ያለበት ይመስለኛል። ሌላ ጊዜ ስለ ትዳር እናወራለን። ግን ይህ ትዝታሽን ለእኔ ትዝታዬን ለአንቺ የተሰኘው የእሱ ባለው አበራ መጽሐፍ ውስጥ እነዚህ ሀሳቦች በደንብ በስፋት ይነሱበታል። ብዙ ያልተወራለት መጽሐፍ ነው ብዬ አስባለሁ። ብታነቡት ትጠቀማላችሁ ብዬ አስባለሁ። ቆንጆ ኪናዊ መጽሐፍ ነው። በሌሎች ሀሳቦች እንገናኛለን። እስከዛው ሰብስክራይብ ማድረግ እንዳረሱ